ምን ነው አልመጣም እንዴ? ደፋር እኔ ያክሳት ያስጠብቀኛል። ማን እንደሆነ እንኳን አላወቀም። ቆይ እስኪ አንድ ወጣት ልጅ እየመጣ ነው። ኔቢስ ይሆናል። ሰላም፣ ይቅርታ አረፈድኩ መሰለኝ። ማን አባክስ ስለሆንክ ነው ሜሮንን እዚህ ቁጭ አድርገህ የምታረፍደው? ማን እንደሆንኩ ግን አውቃ? ሳሚ ይባላል። አንቺስ? ኦ ለካሜሮን አልሽ። ሻይ ወይስ ቡና? ካንተ ጋር ቁጭ ብዬ ቡና የማንቀራረበት ሰዓት የለኝም። ለምን እንደመጣው ፈቃል ዝም ብላ አትቀባጥር። አሁን ፋይሉን ስጠኝ። እየጠጣን ብንጮት ብዬ ነው። እዛው ሰፈር ልጆች ጋር ሂድና አቃቃ። እንደሰማሁት ነሽ። በጣም ግልፍተኛና ትዕቢተኛ ነሽ። ምን አልክ አንተ ቆሻሻ? አንቺ ዝም በያፍሽን አትክፈቺ። ስሚ፣ በጣም ብዙ ሰዎች እንደምታውቂና ብዙ ገንዘብ እንዳለሽ አውቃለሁ። የሚገርምሽ እኔ ጋርም ስትመጪ ያው ነው። ስለዚህ ጨዋታው በጸባይ ነው የሚሆነው። የአባትሽን ፋይል እንድሰጥሽ ከፈለግሽ አባትሽ ከአባቴ ላይ በግፍ የወሰደውን ገንዘብ ሲመልስ ብቻ ነው፣ ያውም ከነወለዱ። እሱን እነሱ ይነጋገሩበት። አንተ ምን ቤት ነህ? አሁንም ወደኛ ተላልፏል። ከሴት ጋር መፋለም አንበሳ ባያስብለኝም ለአባቴ ስላደርገዋለሁ። ተረተረትን እዛው። አሁን ፋይሉን ቁጭ አድርግና ከዚህ ጥፋ። እንዳልኩሽ ነው። ቀጣይ በምልክልሽ አድራሻ ማንንም ሳታስከቲ ጸባይሽን አሳምረሽ ብሩን ይዘሽ መተሽ ፋይልሽን ትወስጃለሽ። ቻው። እንኳን ደህና መጣሽ። ፋይሉን ይዘኸዋል ብዬ አስባለሁ። ገንዘቡን ይዘሽዋል ብዬ ተስፋ አደርጋለሁ። የምን አባ ገንዘብ ነው? ሰማ፣ ፋይሉን የማትሰጠኝ ከሆነ አንድ ተኳሾች ከኋላም ከፊትም ያስተናግዱ። እንደዚህ አይነት ስህተት እንዳትሳሳች ብዬሽ ነበር። ወሬ አታብዛ። እርምጃ ከመውሰዳቸው በፊት ፋይሉን ስጠኝ። ካልሆነ እስክትዘረር ጠብቂ፣ እኔ ወስደዋለሁ። ደስ የሚልልህን ያልሽ። እሺ፣ በአንድ ነገር እንስማማ። ሰውዬ፣ ልደራደረህ አልመጣሁም። አፍንጫህን ይዤ ፋይሉን ልቀበልህ። ግድ የለሽም። ቢያንስ ይሄንን እሺ በይኝ። ምንድነው? እስቲ ቆንጆ ራት ጋብዢኝ። በዛውም ከጸባይሽ ምን መስተካከል እንዳለበት እንወያያለን። እየቀለድክ ነው? በግንባር ጥይት ከመሽለኩ በፊት ፋይሉን ስጠኝ። ምን አለበት? ማስታወሻ ይሆነናል። በዛ ላይ ልናፍቅሽ ይችላል። አንተ ሰውዬ፣ ትዕግስቴ ከጫፍ ደርሷል። በነገራችን ላይ እንደዚህ አይነት ጨዋታ አልወድም፣ ግን እጫወታለሁ። የምን ጨዋታ? ይሄ የሽጉጡ ፒው ፒው ፒው። ጨዋታው አለቀ እኮ። ተሸንፈሃል። ሶስተኛ እድል ሰጥሻለሁ። ቀጣይ በመልክልሽ አድራሻ ቀድመሽ ተገኝ። ቦታውን ወደሽዋል መሰለኝ። አዎ፣ አንተ መጠባት ረብሸኝ። የኔ መምጣትማ ግድ ነው። አይንሽ መጣ አልመጣ እያለ ሲንከራተት ነበር መሰለኝ። በጣም እንዴት አወቅ እባክህ? ያው አንዳንዴ የሚወዱሽ ሰዎች ሲያስቡሽ ይታወቅሽ የለ? እንደዛ ተሰማኝ። ማ እኔ ነኝ አንተን ሞድ? ምን አለበት? አትወጂኝም እንዴ? ስማ፣ ልብ ወለድህን እዛው። ልብ የወለደው ነገር ከሆነማ የምርም ወደሽኛል። ትሰማኛለህ? እዚህ ቁጭ አድርጋ ትሞላቀቅብኝ። ይልቅ ስጠኝና ልሂድበት። ልቤን ነው? ፋይሉን። ኦ የኔ ነገር ለካ ፋይል ልሰጥሽ ነበር የተገናኘ ነው። ሞት ይርሳኝ። ኧረ ይርሳ። ሄደሽ አስተውሹ። ምን አይነት አቃጣይ ነህ? እሺ ስጠኝ። አልያዝኩትም። ምን አልክ? እርግጠኛ ነሽ እየሄድሽ ነው? ስሚ፣ ይሄ ፋይል እጅሽ ካልገባ ያንቺም ሆነ ያባትሽ ንብረት ሙሉ ለሙሉ እንደሚጠፋ ታውቂያለሽ። እና እኔ የምልሽ ቦታ ትመጫለሽ፣ አርጊ የምልሽውን በሙሉ ታደርጊያለሽ። ኦ እንዴት ነሽ? ይገርምሻል፣ የምትቀሪ መስሎኝ ልቤ ድው 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 ሲል ነበር። ለመድኩሽ እንደ አንቺ ልጅ እንጀለ። ተይ፣ በዚህ መጠንማ ልቤን አትስበት። ቀልድ ነው? ቁም ነገር ነው እንጂ ልቤ ግን ተታለለ መሰለኝ። ምንም የሚወደድ ነገር እኮ የለሽም። ልሰድበኝ ነው እንደዚህ ድረስ የጠራኸኝ? አረ ቀልዴን ነው። አያስቅ። አንቺ ለካ እንደዚህ አይነት ቀልድ አያስቅሽ። ቀላጁ ካልጣመኝ ቀልዱ መች ያስቅ? እንዲሁ ሳስበው ግን የሆነ ድፍት ብልልሽ ደስ ይልሻል። አርጎት ነው። ስቃለች። አይታችኋል? ሰምታችኋል? አይታችኋታል? ስቃለች። ያማል እንዴ? የኔ ስቃይ ያስቅሻል። በዛ አይነት እድሜ ልኬ መሰቃየት የለም። አይ አቤት ደግነት። ውለታዬ መቼም አትከፊ። በጣም ምን ይሻላል እባክህ? ቆንጆ ነበርሽ እኮ። ግን ምን ያደርጋል፣ ከላይ ወርቅ ከስር ጨርቆንሽ እንጂ። ምን አልክ አንተ? እየሰደብከኝ ነው?
አይደለም እንደ መልክሽ ውስጥሽ ቢያምር ነው ያልኩት። አንተም እኮ ምንህም አያምርም። ያንቺን ካመንሽ መድኃኒቱን ልዘዝልሽ። ምን ይሆንክ ነው? እዚህ ጋር ምንድን ነው ያለው? እረፍ። ሄሎ ወንድሜ፣ ያዘዝከኝን ስራ ጨርሻለሁ። ኦ የኔ አንበሳ። ምንድን ነው? አንበሳ ነሽ አላልከኝም? ልበላ ነው። ኦ ፈራሁሽ። ወደዛ ሂጂ እባክሽ። አይዞህ ወንድሜ፣ አልበላህም። ባይሆን ለምጠብቃት ልጅ አበባውን ስጣት። ግን ማን ነች? በነገራችን ላይ ነገ የት ነሽ? የትስ በሆን ምን አገባ? ልክ ነሽ፣ አያገባኝም። ለማንኛውም ደውዬ የምነግርሽ ቦታ ትመጫለሽ። የነገው ከባድ ቀጠሮ እንዳትቀሪ። ግን ታምራለች። ኧረ እኔ እንደሱ አስቀያሚ ሴት አይቼ አላውቅም። እኔ ግን ልቅም ያለሽ ቆንጆ ነሽ የምትታየኝ። የት አየሻት ደግሞ? አመሰግናለሁ። ምርጫህን ግን ወድጄልሃለሁ። ሂጂ ከዚህ። ለማንኛውም ቆንጆት ወንድሜ እየቀለደ ነው። እሺ እንዳትቀየሚ። ይቅርታ እንግዲህ እንደመጣሽ አላወኩም ነበር። እህቴ እንዳለችሽ እየቀለድኩ ነበር። አበባውስ የቀልድ ነው? ከልቤ ነው። መኪናሽን ጥሩ ይዘሻታል። እስካሁን አዲስ ነች። ለምን ይመስልሃል? ምናልባት። አዎ ልክ ነህ። ምናልባት በየቀኑ እንደዚህ ጽድት ስለማደርገው ይሆናል። ወይኔ ወንድሜ ጉዱ ፈላ። በገዛ እጁ ለፍልፎ። አውቃለሁ ከእህቴ ጋር ባወራነው ነገር ተናደሻል፣ ግን እንዳልኩሽ የቀልደኝ ነው። ቀልደኛው አሁን ለምን እንደፈለከኝ ንገረኝ። አብረን ቢዝነስ እንድንሰራ ፈልጋለሁ። ካንተ ጋር? አዎ ከኔ ጋር። ይሄን ስራ ሰርተን ትርፋማ ከሆንን ድጋሚ የምንገናኘው ፋይልሽን ልሰጥሽ ብቻ ነው። አንቺ ጋር ያለኝንም ገንዘብ አልፈልገውም። እኔ ወደ ስራዬ ልሂድ። በኋላ ይሄን አምጪ ይሄን ውሰጂ እያለ ነው እንዴት የሚወጣብኝ? ምንድነው ስራው? ግዙፍ የቻይና መኪና አምራች ቼሪ አውቶሞቢል 2 የኤስዩቪ መኪና ሞዴሎችን ለገበያ አቅርቧል። እነዚህ መኪኖች ኦሞዳ E5 እና ጄኮ J5 ይባላሉ። ኦሞዳ E5 በአንድ ፉል ቻርጅ እስከ 430 ኪሎ ሜትር መሄድ ሲችል ጄኮ J5 ደግሞ በአንድ ፉል ቻርጅ እስከ 400 ኪሎ ሜትር መሄድ ይችላል። እነዚህ የቼሪ አውቶሞቢል አዳዲስ የመኪና ሞዴሎች አስተማማኝ ጉልበት ያላቸው ሲሆን ከመሬት ያላቸው ከፍታ ደግሞ ለሀገራችን መንገዶች በጣም ተስማሚ ያደርጋቸዋል። እነዚህ መኪኖች በብቸኝነት የሚያቀርበው ጁንቶ ቴክኖሎጂ ሲሆን ይህ ድርጅት 8 ዓመት ማለትም እስከ 150,000 ኪሎ ሜትር ድረስ የኤሌክትሪክ ሲስተም ወይም ደግሞ የባትሪ ዋስትና አለው። በተጨማሪ ለ6 ዓመት ወይም እስከ 150,000 ኪሎ ሜትር ሙሉ የመኪና ዋስትና አለው። መኪኖቹ ምንም አይነት ሰርቪስ ቢያስፈልጋቸው የተሟላ ስፔር ፓርት ባለው ወርክሾፓቸው ሙሉ አገልግሎት ይሰጣል። አድራሻ ከጠየቁሽ ኃይሌ ጋርመንት ከኖክ ማዲያ ፊት ለፊት ጁንቱ ቼሪ ኦሞዳ ኤንድ ጄኮ ሾሩም ብለው ማግኘት ይችላል። ተስማምተናል። ሻይ ወይስ ቡና ልጋብዝሽ? እያረፍክ ጠጣው። ስራውን በአጭር ቀን እጨርሰዋለሁ። ፋይሌን አዘጋጅ። ፋይልሽንና ከቢዝነሱ የሰራነውን ገንዘብ አንድ ላይ አምጥቼልሻለሁ። ለፋይሉ አመሰግናለሁ። ገንዘቡ ግን አያስፈልገኝም። የድርሻሽን ነው የለፋሽበት ነው። አመሰግናለሁ። እንግዲህ እስከዛሬ በነበረን ቆይታ በንግግሮች ካስቀየምኩሽ ይቅርታ። ችግር የለውም። እኔም ካስቀየምኩ በጣም ይቅርታ። ችግር የለውም። እንደውም ከዚህ በኋላ ስለማንገናኝ ስድቦችሽ የሚናፍቁኝ ይመስለኛል። ተሳዳቢ ሁኝ እኮ አይደለም። አንዳንዴ እንዴት መቆጣጠር ስትናደጂ ውበትሽ ይጎላል። ለዛ ነው በየጊዜው የምታናድደኝ? አዎ ውበትሽን ለማጉላት ወላጆቻችን በጊዜ ቢያስተዋውቁን ጥሩ ነበር። አዎ ነበር። በመጥፎ አጋጣሚም ቢሆን መተዋወቃችን ጥሩ ነው። ለማንኛውም መልካም ጊዜ። እና እትሄድ ነው? አዎ። ምን ነው ልቆይ እንዴ? አይ ችግር የለውም። እሺ በቃ ሰላም። ሳም ወይ በቃ ድጋሚ እንገናኝ። እንድንገናኝ ትፈልጊያለሽ? ባንራራቅ ደስ ይለኛል። መቼ ላግኝሽ? አንተን በተመቸህ ቀን። ሁሌ ሳሚ በጣም ይቅርታ። ችግር የለውም ለምጄዋለሁ።